ዋው እንዴት አባቱ ያምራል። ይሄው በዚህ መልኩ በጣም ነው የሚያምረው። እንደዚህ እየሰራችሁ ሞክሩት። ሶፍት በሉት በቃ ሶፍት እንዴት እንደሚያምር ይሄው ለኛ እንደዚህ አዘጋጅቻለሁ። ለነሱ ደግሞ ይሄው በዚህ ሳህን። ከዛ አሁን ወደ አሰራሩ እንሄድ። በቃ ወደ አሰራሩ እንሄድ፣ ተከተሉኝ። ቢቸግረኝ እንጂ ማጀቴ ባይሞላ ከጉያ አውጥቼ ሲያሳድግህ ሌላ ጠልቻህ አይደለም ልጄ የኔ ድካም ናፍቆት ብሎ አድሮ ሰጥቶኛል ህመም። ወይ ማጀት ያልሞላ ወይ አብሬህ አልኖርኩ ይመሻል ይነጋል አንተን እንደናፈኩ ልጄ 9 ወር በወዴ እንደናት ቢይዝህ ፍቅር መች ይኖራል። ሰላም ውድና የተከበራችሁ የአብስራ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ኬክ አሰራር ነው። እንግዲህ የሚያስፈልገኝን እዚህ ጋር ሁሉንም አዘጋጅቻለሁኝ። እዚህ ጋር ዘይት አለኝ፣ እንቁላል 3 እንቁላል ያስፈልጋል፣ ቤኪንግ ፓውደር፣ ወተት፣ ስኳር፣ ቫኒላ አለኝ። እዚህ ጋር ዱቄት አለኝ ማለት ነው። ነፍቼ አዘጋጅቼዋለሁ ማለት ነው። ከጨለማባችሁ እንግዲህ በጣም ይቅርታ። ማብራት አጥፍቼ ነው፣ ጨረሩ በጣም አስቸግሮኝ ነው። እና አሁን ወደ አሰራሩ ነች ልጆቼ። አሁን ቅድሚያ እንቁላል ነው ታያችሁ ወርዬ ተስፋራጋለሁ። ማብራቱ በጣም ነው ጨረሩ እንትን የሚለው ከዛ መቷል ግን ማለት ነው አላቋረጠም እንግዲህ ስኳሩን ጨምረዋለሁ። ምድር ነው ያቃየኩን አንድ እንኮብ ያንኛው አክሉም ቤት ነው ተቀም ያለ ነው እጃይ ቀምጄ ተቦርቷል። እንደና ማለት ነው ስለማጣ በመሰለ ልብስ ማጠብ በጣም ነው። ከዛ ዘይት እጨምራለሁ። ዘይት ወይም መምታት ካላችሁ በመምታት መምታት ትችላላችሁ። እንግዲህ እንዲጠለኝ ብዬ አንደኛም ድምፅ ይረብሻል ብዬ ነው ተላፈው አንድ ቁጥር ማለት ነው። እሱን ተሳምንታ ወፍር ብሎልኛል። አያችሁ። አሁን ወተቴን እጨምራለሁ። አሁን ዱቄቴን እጨምራለሁ። ነፍቼ ያዘጋጀሁትን ዱቄት ጨምራለሁ ማለት ነው። እንግዲህ ከጨለማ በጣም ይቅርታ ብያለሁ። ከጨረሩ ጨለማው ይሻላል፣ እሱ ይሻላል፣ የምር ጨለማው ይሻላል። ማብራታት ይቻላል። ትንሽ ዱቄት ልጨምርበት ቀጥና። በጣም መቅጠን የለበትም፣ በጣም መወፈር የለበትም። ከወፈረባችሁ ወተት ነው የምታረጉት፣ ውሃ እንዳታረጉ። ወፈራ ደግሞ አሁን ደግሞ ወፈረ። ወተት አመጣለሁ። ወተት ላምጣ። አላቆመውም። እሺ ቀጥታ ነው የምሰራው።
እንትን የጣዕም እንዲኖረው ማለት ነው። የሙዝ እንትን ቫኒላ የሙዝ አለኝ። ቫኒላ ኖርማል የእንቁላል ሽታ የሚያጠፋ ማለት እሱን እንጨምራለሁ። ግን ቆይ እንትን ላምጣ። ይሄንን አያችሁት? አናናስ እንዲል ጣዕሙ ማለት ነው። አሪፍ ነው። ትንሽ ሳታበዙ፣ ካበዛችሁበት እንትን ይላል። ተከፈተ እንትን ደግሞ ወይ ላቁም። ያው ወደ ውስጥ ከፍቼዋለሁ። ትንሽ እያደረጋለሁ። ትንሽ ጣዕሙ ደስ የሚል ጣዕም እንዲኖረው ማለት ነው። ዋው ሽታ ራሱ ከዛ ቫኒላ ለእንቁላሉ ከላይ ነው የማደርገው። ይሄ ቫኒላ ማለት ነው ለእንቁላሉ ሽታ ያያችኋል። ለእንቁላሉ ሽታ ማለት ነው። ከዱቄቱ ጋር ነበር የሚጨምሩት ቤኪንግ ፓውደሩ ረሳሁኝ። አይኔ ነገር ከእንትኑ ጋር ነበር የሚጨመረው። 2 ማንኪያ በሻይ ማንኪያ አድርጌያለሁ ማለት ነው። ከዱቄቱ ጋር አድርጉት። እኔ ግን ረሳሁኝ። ከላይ ቢደረግ ይጓጉላል እንጂ ምንም አያደርግም፣ ግን ይጓጉላል። ያው መምታት ይኖርብኛል። ራሱ ተዘጋጅቶ የሚመጣ ኬክ አለ ደግሞ ማለት ዱቄቱ ማለት ነው። እናንተ በቃ እንቁላል ብቻ አድርጋችሁ ዘይት አጨምሩ፣ ምን አጨምሩ፣ ውሃ ብቻ ትንሽ እየጨመራችሁ እንትን ትሉበት ማለት ነው። ያችሁት እንደነት ይቻላል። ዘይት ቀብቼ ትንሽዬ ዱቄት መስለስ አድርጌበታለሁ። ከዛ አያችሁት ፍሩኔ ውስጥ ከተዋለሁ ማለት ነው። ፍሩኔ ውስጥ ከተዋለሁ። ሲበስል እንገናኛለን። ሹዱችዬ ውዶችዬ በዚህ መልኩ አወጣሁት ኬኪን ማለት ነው። በስሎ ከ30 ደቂቃ በኋላ ነው ያወጣሁት እና ስራ ላይ ስለነበርኩኝ ቶሎ ቶሎ እንትን ስለማልል ነው ያላሳየኋችሁ ማለት ነው። ምክንያቱም
አልፈጥንም ቪዲዮ ምናምን መከታተል ከሆነ ስራ ማለት ነው። ለዛ ነው ውዶችዬ። እሺ ከፍሩኑ ጀምሬ ያላሳያችሁ ማለት ነው። እና ዋው ሽታው ራሱ እኔ ትኩስ መብላት ስለማልወድ ነው እንጂ እዩት እንዴት እንደሚያምር። ዋው ትኩስ መብላት አልወድም እኔ። በጣም የሚያምረው ውስጡ ሶፍት ነው። ሶፍት በሉት። ለኛም ጨምር ለኛም ለነሱም ነው የማደርገው ማለት ነው። እንዴት እንደሚያምር እዩት። ዋው እሱም ማብራት አትፊልኝማ ቃል ጨረሩ አያሳይም እኮ ቅድም ይሻል ነበር። እዩት እኛ የምንጠጣው ውሃ ነው። እንዴት እንደሚያምር ጨለማ ነው። ጨረሩ ከባድ ስለሆነ ማብራት አስጠፍቻለሁ። ያችሁታ የዱቄት እንደዚህ ሰርታችሁ ብሎ እሺ ሁሉች በጣም የሚያምር። እኔ ትኩስ ማብላት ስለማልወድ ነው እንጂ በልቼ ነበር ማሳየት። ያ ትኩስ ከበላ በኋላ አልበላም፣ በቃ ይዘጋኛል። እንደሆነ አላውቅም። አሁን ግማሹን ለኛ ግማሹን ለነሱ አደርጋለሁ። ቡና አፈላለሁ። በኋላ ላይቭ ላይ በትልቁ ቻናሌ ላይቭ ላይ እገባለሁ። ከዛ አብረን ቡናችንን እየጠጣን ጓደኛዬ ትመጣለች እና ከሷ ጋር ፋው ብትን ብለን እንውላለን ማለት ነው። በኋላ ሰዓት አሁን በቃ ጌታን ሰርቼ ምሳ ሰርቼ እርሼ ምናምን ነገር ሁሉን ነገር ጨርሻለሁ ስራ። አሁን ሻወሬን ወስጄ እንትን እላለሁ። ወደ ቪዲዮ ላይ እንትን አንገናኝ እሺ። ሙያ ስጠኝ እንጂ ለምን መልክ ስጠኝ እንጂ ሙያ ከጎረቤት ይላል። ሙያ እዚህ አረብ ሀገር ሙያ ነፍ ነው እንለምዳለን። ጣፋጭ ነገር ሀገራችን እንጀራ ምናምን ነው። ዶሮ ወጥ እንጀራ ነው ትልቁ ሙያ አይደል? እንዴት እንደሚያምር ግን ጣሙን ቀምሼ ባሳያችሁ ደስ ይለኛል። ግን ይዘጋኛል፣ በኋላ መብላት አልችልም። የምሬ ነው የምላችሁ። እስኪ ያንን የአናናሱን ውሃ ስለጨመርኩት ወይኔ አናናስ ነው የሚለው። የምር ተበላ ዛሬ ተበላ ተበላ ተበላ። ይሄ ለኛ ነው፣ ይሄን ለኛ ነው የማደርገው። ማን አይደለኛ ማንም የለም። ስለዚህ ውዶች በጣም ነው የሚጣፍጠው። በጣም ማርያም ለመቅመስ ለእናንተ ብዬ ነው የቀመስኩት። መቅመስ አልፈልግም፣ ምክንያቱም እኔ ትኩስ ነገር ሁሉን ነገር መቅመስ አልወድም። ትኩስ ነገር የሆነ ነገር ማለት ነው ከቀዘቀዘ በኋላ ወላ ወጥ ቢሆን ራሱ ትኩስ አልበላም፣ ቀዝቅዞልኝ። ይሄን ደግሞ ለእነሱ አደርግላቸዋለሁ። እነሱ ብዙም አይበሉም፣ ብዙም አይበሉም። ይሄን ለእነሱ አደርጋለሁ። ዱቄት እንደዚህ እያደረጋችሁ ልጆች ያሉባችሁ ደግሞ ልጆች ምናምን ነገር በጣም ነው ልጆች የሚወዱት እንደዚህ አይነት ኬክ ጣፋጭ በጣም። አሁን የኛ ቤት ልጆች ተኝተው ነው እንጂ በዚህ ሰዓት ማለት ነው ትምህርት ቤትም ሄዷሉ፣ የተኙም አሉ። እነሱ እንትን ቢሉ አምጪ 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 ነው የሚሉት። ይሄ የወሰደችው አመለሰው ደካማሽ ስንቴ ሄድሽ? ደረጃውን ስንቴ ወጣሽ? እኔን አግዝሽ ነበር እኮ ነው ብትጠብቂ ኖሮ የኔ ውዶች። በዚህ መልኩ ሰርታችሁ ለመዳሞቻችሁ አስደስቱ። በዱቄት በነጭ ዱቄት እላችኋለሁ። እሺ እናስ
በኋላ ላይ በትልቁ ቻናል እንገናኛለን። አብራችን ዛሬ ቻፕስቲክ ተቀብቻለሁ። ብዬ ነው የገባሁት ኩሽና ቪዲዮ ሰራለሁ ብዬ ማለት ነው። ግን ሜካፕ አልተቀባውም። የምር ግን ነው ግን ካሜራው የሚያጠናግረው በስማት ያጠናግራል በጣም እና ፊቴ ደግሞ እንደዚህ የተሰለሰበት ምክንያት አያችሁ፣ ልስልስ ብሏል። የሆነ ውድ እየተቀባው ነው ማለት ነው። ቻፕስቲክ ተቀብቻለሁ እና በቃ የኔ ወዶች አበረታቱኝ፣ ሰብስክራይብ እያደረጋችሁ። ይሄ አዲሱ መጠባበቂያ ነው። መጠባበቂያ የሚባል ነገር አለ አይደል? እናንተም ክፈቱ መጠባበቂያ እሺ። እና ይሄ አዲሱ ነው። አበረታቱኝ። አሁንም ልክ እንደዛኛው አሳድጉ። የኔ ቤተሰቦች እወዳችኋለሁ። መልካም ቆይታ። ከሰዓት በዛኛው ቻናል እንገናኝ። ላይቭ ላይ